توفى وانا دمي بروح فاتو طول بالجو قدلات مكوسا انا جلسالو بلو يتكتل بدل عبوس مزابو هاجر كو يتكتل نفس الناس ጋር መለያየት ነው ማለት لا አፈቅርሻለሁ ብሎ የሰው ሀገር በየሀገሩ እየሄደ ነበር ፕሮሚስ ካለሽ ከሌለው ካለው ካለሻንቺ ለኔ ካለሻንቺ ቢከብደኝም ቢጠላ ያሰብኩትም ይቃና ግን ደግሞ አለሻንቺ ጎኔ አድበ ቶፋ ወይኔ መድኃኒት አምጪልኝ መድኃኒት ቶፋ ይሄን ሰውዬ ላምነው አልችልም አሁንም ይተግባባል ምክንያቱም ይሄን ዘመን ሙሉ እየገደላት ነው አንድ ቀን ትደሰታለች 300 ምናምን ቀኑን ትሞታለች ላይ ሄደቻ ተከሰና ስጋ መለያየት አይደለም ሞት በቁሟ ሞታለች እቺ ልጅ እሱም እኮ በቁሙ ሞቷል ብረኪና ጠጥቷል እኮ ነው ከዚህ በላይ ምን ይሁን አጥፍቶ ነው ራሱን ይገባል ብለዚህ ሲል በረኪና ነው የጠጣው ላንተ እህት ሲል ይገባል ሌላውን ቶ ያንተ ወንድም እኮ የሱ ወንድም እዛ ያንተን ህይወት ለማስተካከል ላይታች ይላል እዚህ ደግሞ አንደኛው ላንተ እህት ይሞታል አንተ ግን በዚህ ሰዓት እንኳን ይሙት ምናምን ነገር ብለህ ትናገራለህ ህሊናን አታስተካክልም እንዴ ትንሽ እንኳን ህሊናን ብታጣላ ይሙት ይባላል እንዴ ጉዳይ ምንም ነገር ልናገር ይችላል እና ህይወትን ሆቴል የሆነች ያለው ነገር አቃ አውጥቶ እኮ አልጣላትም እኮ አሁን እሱ አውጥቶ አልጣላትም እኮ አትገምልኝ ለእኔ አልሻርም ሚዛን እዚህ ቤት ይመጣ ባኪ ትንሽ እንኳን እንደዚህ ለመናገር ሞራል አለው ይሄ ሰው እኮ ላንቺ ብሎ ነው አይደል ሊበረከታስ ስለማያውቅ ነው እንዴ ማለት ምንም ተስፋፋይ ተፈጠረው ነገር ላይ አረ በጣም ደንድኗል መጥሳት እንዲህ ነው ይሄ ሰውዬ ስደውልሽ አታንጂ ስለዚህ እኔ ጋር ነበር ጆኒ ጋር ለመሳቅ እድሜ ማንቀስ ትመርጫለሽ ጆኒ ጋር ነበር በእናት ዝቆኔ ጋር ነበር አታስተባቢ በቃ እውነታውን ከራሷ ምንድነው እንግዲህ ለዚህ ሰው ነው ምናምን አንተ ያ ሁሉ መስዋዕትነት ስትከፍል ነበር እንግዲህ ለዚህ ሰው ነው እኔ የምናገረው ነው የሚታይሽ አንቺ በቃ ዝም በል አንተ አታውራው እስኪ ስማት ባለቤቴ የምትላት እንኳን ስማት ምንድነው የምናወራው ባቂ ምንድነው የምናወራው ስደውል አታነሺ ይሄ ሰውዬ እኔ አንቺ እሺ ታዩ እኔ ወንድምሽ የወንድምነቴን ቦታ እንኳን ነሽ ችግር የለውም እንደ ጓደኛ እንኳን አጎት መሆን እፈልጋለሁ ይሄን ከማስለቀስ ውጪ ምንም ነገር አይደለም እሱ ጋር ነው የምትመጪው ኧረ አሞታል እንኳን አይገባህም እንዴ እያልኩ ያለሁት በረኪና የጠጣውን በረኪና ለዚህ ሲል አሳየው እኮ ከዚህ በላይ ምንድነው የምትፈልገው ወንድሜ ነው ስትናገረው ይሰማኛል በፊት ለፊቴ አንተ ግን እህትን እንደው ቁራን ነው ይዘን እየተንከባከብንልህ ያለ ነው እሷን እንኳን አንንከባከባት ግን አንተ ሞራልን ጭንቅላት ይዘን የፈለገ ነው ሰው እናም በረኪና ጠጥቶ ነው እንደዚህ ሆኖ ስትባል ጠላት እንኳን ቢሆን ትንሽ ልብ አይረጋጋም ትንሽ አራለት ለኔ ሚራራ ፈልጋል ለእህት ሚራራው እኮ አልገደላትም እኮ እሷ አልገደላትም ብሎ እየተከተለ ሰው አቦስ መዛቡ ሀገር እኮ እየተከተለ ነፍስ ጋር መለያየት ነው ማለት ላንተ አፈቅርሻለሁ ብሎ የሰው ሀገር በየሀገሩ እየሄደ ነበር ማርከርዝ ይችላል እላ ሄደቻ ተከሰና ስጋ መለያየት አይደለም ሞት በቁሟ ሞታለች እቺ ልጅ እሱም እኮ በቁሟ ሞቷል ብረኪና ጠጥቷል እኮ ከዚህ በላይ ምን ይሁን ከዚህ በላይ ምን ያደርግ በእግዚአብሔር ቀስ ብለን እሺ ከዚህ በላይ ምን ይሁን ባርኪ በቃ ቁጭ በልሽ እና ስላላወቀ ነው ተብሎ ያቡኔ አገር የመጣልኝ አረ ማኑ እያወራ ያለው እና አፍለ የመጣልኝ አፍለ የመጣውና አፍለ የመጣልኝ መንፈሳት በትቻውቻ አፈለገ ይሙት እንዴት ይባላል ቤተሰብ አይደለም ይሰማቸው አራትንም እሱስ ፈልጎት ነው የጠጣው አንተ እሷ ፍቅር ሲል እዚህ ቤት መምጣቷን ወንድሟ ነው ይሰማል ብለ ያን ሁሉ ቃል አስተናገር ዘመብያ አንተ አለበሰኔ ተሰልቼ ጌት እንደሄድኩ ታውቃለህ እሷ ፈለጋ ለሷ ብላ ለክ እና ሽርሽር ባኪሽ እኔ አላውቅም ለምን ዲክ እና በማታውቀው ነገር አፍና ትፈታ ስለ እህቴ ጉዳይ ምን እከፍታለሁ ይሄን ሰውዬ ላምነው አልችልም አሁንም ይተግባባል ምክንያቱም ይሄን ዘመን ሙሉ እየገደላት ነው አንድ ቀን ትደሰታለች 300 ምናምን ቀኑን ትሞታለች አንተ ስለ ይሄን ማለት አልፈልግም አንተ ስለ አዎ ስለ እህቴ ብቻ እኔ ግን ስለ ወንድሜም ስለ እህትም ነበር ስሯሯጥ ነበር አፍሬ እግርሽ ላይ ወድቄ አለመንኩሽም ወይ ከዚህ ሰውዬ ጋር በቃ ማይፈልግሽ ከሆነ ከፈለግሽ ህይወትሽን አትበዲ አትሰቃይ ብያለሁ ነገር ማለት ነው ናቸው አንዴ እንደምናትናችሁ ታልሽ ለኔም ወንድሜ ነው እሱ መለማን ኮነ እኔ ተወፋን ብዙ ጊዜ ለምን እንዳይዳስልሽ አብረው ከተዋወቁበት ሰዓት ጀምሮ ለምን በቃ የማይሆንሽ ከሆነ ይሄን ሰው ጌታዬው ብዬ እኔ ራሱ አንድ ሺህ ጊዜ ነግሬያታለሁ ብያለሁ በሱ ሳይድ ብቻ አይደለም የቆምኩት በሷን በኩል ቆሜ ነበር ነው ምንድነው ያ ነገር ለምን አታየው ሁለቱ ጎን ቆሜያለሁ
አሁን ግን ህመሙ ሲበቃ ሁሉም ነገር ሲያበቃ ይበቃል። እሺ እሱ የሆነው ነገር ምንም ባሉ የለውም ዋጋ የለውም ካለው የሚወዳት እኮ ነው እወድሻለሁ ነው መናገር ነው አፈቅርሻለሁ ማለት ነው። ህይወቱን መስጠት ጊዜ ተናገረ። እኔን አትሰማኝም ማለት እንደ ስማታ እሷን እያልክ ነበር። አስማታ እሷን እህትን ስማ እህትን የምትለው ነገር ስማ አዳም አንተ እንዳሰብኩ አይደለም ሁሉም ነገር ሁሉም ያለመሳለ እሱ ታሙ እንደዚህ ሆኖ እንዴት አውራ ብለን እንደዚህ ሰዓት ቱይ በእግዚአብሔር እኔ መጥፎ ነገር ውስጥ እንደገባ እንደማትፈልግ አውቃለሁ። እኔ መጥፎ ነገር ውስጥ አልገባሁኝም እንደምታስብልኝ አውቃለሁ። እኔ ምን ነገር አልሆንኩኝም። እኔ ደግሞ ትልቅ ሰው ነኝ። ማሰብ እችላለሁ፣ ማገናዘብ እችላለሁ። እንኳን ቱይ ወይኔ ጉዴ ታየሽ ስሜንም ቀየርሽ ባለ በሱ ቀየረው ችግር የለውም። አዎ እሱ ቤት ያለሽ ጆይ አንዴ አዋ ስሜን እንደሚጠፋብሽ አውቃለሁ። ከዚህ በኋላ ማንነቴንም እንደምትረሺው አውቃለሁ። ችግር የለውም እኮ ጆይ እንዴት ነው የምረሳው ያንተ ማንነት? ወንድሜ እኮ ነህ። ይሄው ጆ በቃ ተዋት ስለነበርኩኝ ነው የምንቅቅ አዎ ነው ማርያም ነው ሞት አይዘን እንኳን አትናትንም ጆይ አይደለም እኮ ይኸውልሽ ስደውልሽ አታነሽም። እኔ ስደውል ካላነሳሁት ስላልተመቸኝ ነው ማውራት ስላልቻልኩኝ ነው። ይኸው ፊቱን እንኳን እንዴት እንደሆነ በጣም ታሞ ነበረ። እኔ ቀልድ ነበረ የመሰለኝ። እዚህ ከመጣሁ በኋላ ነው ሁሉም ነገር ያረጋገጥኩት። ይኸውልህ ጆ እቤት ድረስ ሄደን ነው ባርኪት ታፈልግ ነው እኛ ጎተን ያመጣናል። እኔ ነኝ ጉትቻ መጣሁት በማርያም አትናደድባት ደግሞ ጆይ እወድሻለሁ እንኳን ሁሌም እኮ ነው እወድሻለሁ የሚልሽ። አፈቅርሻለሁ ብሏታል። አፈቅርሻለሁ ሁሉ ቪዲዮዎች ላይ አፈቅርሻለሁ። ወይኔ ጆ ዛሬ ልክልኝ ነው የእውነት እንዲያፈቅራት ነው የምፈልገው። በቃ የእውነት ህይወቱ እንዲሰጣት ነው የምፈልገው። በቃላት አይደለም የእውነት እንዲኖርላት እፈልጋለሁ። እሺ ያለቀሰ ከዚህ በላይ ምን ያርግሽ? ይኸውልሽ እኔ ወንድሜን አውቀዋለሁ። እኔ መህቴን አውቃለሁ። ከዚህ ታልቁ ሳቅም ወንድ ልጅ እኮ ነው። ይሄን ያህል እያለቀሰና እያዘነ ካለ አፍቅሯት ነው እንጂ ምን ሆኖ ነው? በቃ በዛ ሰዓት ላይ ወንድ ልጅ ይወስ ነበር። አሁን ግን ተስማምቷል። ግን የምታያቸው ያሰታዝናላችሁ ምን መሰለሽ እኔ በዚህ ሰዓት እህቴ አጎት ታደርገኛለች ብዬ ነው የምጠብቀው። አውቃለሁ። ግን እሷ እድሜ ልኳ ማልቀስ እንጂ አንድ ነገር ይዛልኝ መጣ አታውቅም። እኔ ማምጣቱ ይቅር በቃ እንባዋ እንዲጠፋልኝ ይፈልጋል። ይስተካከላል። ይኸው እንደና እየሳሳቁ ነበር። ይኸውልህ እሷማ እንደና ምን ሳታረጋግጥ ከዚህ አትሄድም። በግድ ላይ ሂጂ አትሂጂ እያላችሁ አትከራከሩ። በእናትህ ጆ እዚህ ትቆይና አብራችሁ ነው ከፈለክ እየመጣሽ ትያችሁ አንተ ዛሬ ብቻ ያሽ ይኸውልሽ እኔ እድሜ ልክ ቶፋ እኔ በቶፋ ጨክኝ አይደል አውቃለሁ። ወንድሜ እንደሆነ አውቃለሁ እኮ ማለት እንደዚህ መሆኑን ማወቅ ያለው ጆ ስለአንተ ስትጨነቅ ስለሰው ወንድምም ተጨነቅ። እዚህም ሌላ ሰው ወንድም ነው የሌላ ሰው ወንድም ነው። ያንተ እህቱ እንደሆነች ሁሉ እኔም ይሰማኛል የምትናገራቸው ነገሮች በጠቅላላ። ስለሷ ግን አይሰማኝም ወይም ደግሞ እሷ መጥፎ ነገር እንድትሆን እፈልጋለሁ ማለት አይደለም። ይኸውልህ አሁን እኔ ከዛ አንግል አይደለም በቃ እኔ እህቴን ቤት ውስጥ አጣኋት እዚህ እንደምትመጣ በቃ ምንም ነገር አልችልም። አሁን ሰው በቤተሰቡ ሴንሲቲቭ ነው። ሁሉም ሰው በቤተሰቡ አይችልም። እኔም አልችልም። አንተ ግድ ሰጠኝ አይደለም ነው አንተ የሆንከው ነገር እኔ ግድ አይሰጠኝም። ነገር ግን እሱ ስትናገር ይደብረኛል። ወይ እንዲያመመህ እንደ ውሃ ጠጣ እስኪ አባ ውሃ ጠጣ እስኪ ምን ነው ቶፋ ምግብ አልበላ እሺ ነው ብላ አልኩ። አሰማም ምንድነው የሚሻለው የሆነ ነገር እስኪ ቶፋ ደህና ነህ? እንትን ላስገባልህ አባ ወይኔ ወንድሜ አረ ወይኔ ቶፋ ወንድሜ በሩ ክፈቱ ቶሎ በል ቶሎ በል ቶፋ ውሃውን አምጪልኝ ቶፋ አለ ቶፋ
ምንም አልበላም። ጨጓራው እየተቆጣ ነው። ለዛ ነው እሺ መዝጋጁ ላይ ቆቀና አላልኩሽ። ግቢሽ እየመጣ ነው። እሺ አምቡላንስ አሁን ትሄዳለህ። በቃ ደህና ነኝ እኔ። እሺ ደህና ነኝ እኔ። ቶፋ ሆስፒታል ነው። በቃ ተረጋጉ። ሆስፒታል ነው። አይ ቶፋ እሺ ባርኪ እንደዚህ መሆኑን ያውቃለሁ። ቶፋ ደህና ነህ? ድራማችሁን ይመስለኝ። በቃ ጆ ተረጋጋ። ምንም አለው። ልበስ ውስኪ ግረስ እኔ በቃ እናንተ ተረጋጉ። አስጨነቃችሁ እኔ እስኪ አስጨነቃችሁኝ በጣም። እሺ እሺ አሁን ተረጋጉ። እሺ እሺ ጆ በቃ ከፈለክ በቃ ባኪ እንዲህ መሆንን አላወኩም ነበር። በጣም ይገርም። ምግብ እሺ ትንሽ ይብላ። ገለል በሉላሽ። ባርኪ ነይ እስኪ ቁጭ በል። ነይ ቆይ ይረጋጋል። ቆይ የሚወስደው በባዶ ሆድ ነው ምናምን የሚወሰደው መድኃኒት ከ30 ደቂቃ በፊት ኧረ እኔ በቃ እናንተ ካልተዋችሁ ነው ሰላም ነኝ። ስታስጨንቁኝ ነው ኧረ በቃ ኧረ በቃ እንዴ እኔም እንዲህ መሆኑን አላወኩም ነበረ። አንተ ልክ እኮ ነህ። አመሰግናለሁ። ባርኪን ስለምጠብቀት አመሰግናለሁ። ችግር የለውም። እንደዛ መናገር አልነበረብኝም። የምር እኔ እንደ በፊቱ ነው የመሰለኝ። ታውቃለህ በቃ ቤት ስላጣኋትኝ ቀጥታ የመጣሁት እዚህ እንደምትሆን አውቄ ነው። አንተ ጋር እንደምትመጣ አውቃለሁ። ግን አንድ ቃል ምገባልህ ነገር ከዚህ በኋላ በእኔ መጣት አለቅስ። እኔ የምፈልገውም ተው እናንተ በሰላም እንድትኖሩ ብቻ ነው። በቃ ፍቅር፣ ትክክለኛ ፍቅር የሚባለው እንድትሰጣጡ ነው የምፈልገው። አንተም እዚህ ጋር እንደዚህ ትጎዳለህ። እሺ እቺ ልጅ ነገ ደግሞ እንዳንተ አለመሆኗን በምን እንመንኛ ራሱ እኔም ከሷ የተናነሰ ተረዳው። አሁን የሆነ ነገር ቢፈጠር እቺ ልጅም ነገ እንደዚህ እንዳትሆን እፈራለሁ። ታውቃለህ አሁን ይሄንን ነገር ካንተ ሳይ እኔ ሁሉ ያን ቀን ጉርቻ ታላቅ አንድም ታቅዲ ይፈልጋል ብዬ አንድ ቀን ጉርቻ ታላቅ እንደፈለገችው እንድትቀርጥብኝ ነው የምፈልገው። እንደፈለገችው እንድትሆን ምንም በቃ ያለምንም ከልካይ ገደብ ምናምን ነገር ምንም ባውንደር የለም እኔ ጋር በሷ ጉዳይ። ግን ወጣም ወረዳ አስቀይሜያታለሁ። አልቅሳለች በእኔ እሱም አይከዳቅ። ለዛ ደግሞ ወንድም ነው ቢሰማ ብትቆጣ ምንም ችግር የለውም። ግን ደግሞ አኑም ወንድም ነው ተረዳው። ገብቷል። ምን በቃ በእኔ ጉዳይ ላይ መጥፎ ነገር መስማት አይፈልግም። ልክ ነው እሱም እኮ እሻውን ተነስቶስ ያን ብራቂትን ብሎኝ ነው እኮ ምንም ማለት ነው። አይኗ ግዙፍ ነው በጣም ስታነባ የሆነ ገድቡኝ ምናምን የሚል እንትን ወንዝ ነው አይመስል። አንዷ እኮ መርከብ ይዘህ እንዴት ነው ማማቾቻችን? እንዴት ናቸው? አንተ አትቀልድ፣ ስነ ስርዓት ይኖር። ማማች በጣም ነው የሚጮኸው። የኔ ማማች ይጮሃል። እንደዚህ ሆነ ትጮሃለህ። ታምራችን ነው የሚበጠሰው። አንቺ በእነሱ ምክንያት እና ወንድምሽ ወዶኛል። ኧረ በእግዚአብሔር አትቀልድ። እስኪ መጀመሪያ በጣም ደህና ነኝ። መራቄትን ብሎኝ ምንም አልሆንኩም። ያን ነገር ላወራ ስል መራቄትን አለ። በቃ አለቀ።
እነ ሶፊ ጋር እንደሆነ መድኃኒቱን ቶሎ ይዘው ልክ ይምጡና ምግብ ብላ። እንዴ ምግብ ስላልበላህ እኮ ነው እንደዚህ እያደረገ ያለ። እሺ ይመጣሉ እነሱ ደርሳል። እኔም ወደኛል ልጅ አስተያግጭልኝ ትንሽ ጥርስሽ ናፍቋቸዋል። ወደ ሰርቪስ ጋለ ሙቀት አንቺ እዚህ ጋር ስትኖር ኢኮኖሚ ይግል ማለት እኔ ብቻ አይደለም ቤቱ ራሱ ይግላል። እስኪያትቀለድ አይገል ፀሐይ ነው ምንሽ ወይ ሲጨረቀ ምንድን ነው የማቆላመጥ ከዚህ ለማመድ እኮ ላወርዶችን የሚሆን ቶ ራስህን እኔ ማስሆንማ ይደብርሻል። ማሻፈው ነው ወርጋዲት ነገር ነው ያደብራል። ያለ ጊዜ ምን ተፈጠረ መሰለሽ? እንዳንቺ አዝና ራሱ ጥርሷ ውጪ ነው እና ትስቃለች እና እኔ በቃ ልቀልድ እኔ ፊት ላታል ከፋታ ለቀሰች። እንዴት እንደዚህ የዚህ ያለ ከፋ ፊት እና እኔ ፊት ምን ኩላ ሴትዮ ተዘብለ አስጨንቅሽ አውት ደህና ነኝ። እንደዚህ ነበር ያስጨነቅሽኝ ይበልሽ። ብድሩን በምድር ነው የሚባለው እንደዚህ ተረጋጊ። እና ሽማግሌ ጆን ነው የምልከው። አንተ አትቀልድ እግዚአብሔር ረብ እና ወዶኛል አልወደደኝ ስላመመክ ነው ያዘነው። ባለፈው አብራችሁ ቪዲዮ እየሰራችሁ ያላየሁት መስሎሽ ነው? ምን አለ ወይ ነው ዶት ነገር አብራችሁ ምን ሲል እኔም ገርሞኛል። ታው ትንሽ ሲረጋጋውን ይነሳበታል። አትመነውስ ምን ይሽብት ወደኛል ነው ያልሰማው መስሎሽ ነው? ማሚ ወደደች ይታቃል ሲጀምራት እንደው ማለት ነው በጣም ወደደ እንደው ሽማግሌ ሰው ልክ እየሰበች ለኔ ወንድ አይደለ ቢል መቀይ ወንድ አይልብሽ ነው። ኧረ እኔ እዚህ ነው የማድረው እኔ ጋር አሙክ እንደዚህ ታዲያ ትችለኝ ነው ምንድነው አጃ ታፈራለሽ በሽንኩርት ከኔ ጀመርኩ ከእኔን ታሪክ መለነክ እየነግራችኋል። ወጥልና ይሽ ቀራዳ ናቸው እኮ አፍቃሪ በቃ ነጥቼ ትንሽ መድኃኒቱ አልተገኘም። እኔ ደግሞ በዛኛው በኩል ብቻሽን እና አብረን እንጣ አብረሽ ምን አንቺ እህል ውስጥ በእናትሽ ብላይዘው መብላት አይችልም እኮ ስላልሽኝ ነው። ወይ በቃ ጠብቁኝ እሺ። እስከዛ ምን ይመጣል ወይ ወክን እናድርግ እንዴ? ወክ ታደርጋለህ? ረስክልሽ እንዴት ወይ አረ ይሄ ቪዲዮ ይሰፋ በቃ አጥፋው በቃ ምን ማለት አለብኝ? እሺ ምን ደም እኔ እንጃ። እሺ የሆነ ነገር በለውና ቪዲዮ ምንም ረስቼዋለሁ። አንዋር ነው ለካ ያበራው ጀለሰኝ ከቅርጽ አልተመሰጣል። እንግዲህ ያው በስተመጨረሻም እንግዲህ ወንድ ልጅ ጀገነ ሲል እንደዚህ ነው ጀገነ ብለናል እና ተናግረናል። ማዳም ማለት ቅመሜ እንትን አላለችም እስካሁን አክሰፕት አላደረገችውም። ወዷ ላይ ጠባል አለ መሰለኝ ወደ አንጀቷ እስኪንሸራተት ድረስ አትመነኝ ችግር የለውም ግን ከልቤ ተናግሬያለሁ። በቃ ቻው። እኔ ማየት እያፈርኩኝ ነው ወደዛ ሳይ ምናምን ካፕሎችን ምናምን ቪዲዮ ምናምን ሳይ አፈቅርሻለሁ ምናምን ወይ አፈቅርሃለሁ የሚባባሉበት የሆነ ሴሬሞኒ ምናምን ነገር ኖሮ አላ ፕሮግራም ነገር ተዘጋጅቶ የሚያምር ቦታ ላይ ምናምን አንቺ እዚህ አልጋ ላይ አንቺ እንዲመስል አስጨነቅሽ ነው እንዴ? በቃ አልሰማውም አሉ። እሺ አላወኩም አሉ። አልነገርኩሽም? አልነገርኩኝም አሉ። ምን ይወደዛ አላፈቅርሽም አታፈቅሪኝም አልተነጋገርንም። አላውቅህም ሲጀምር ጓደኛዬ አይደለ ጓደኛሞች ነው ወንድሜ ነው። ተናደሽ ነበር ከዛ ስትመጪ
ምን ልበል በቃ ተሰብጅኛለሽ ብቻ ተመልካቾቻችን አላውቅም ምን አይነት ስሜት የተሰማኝ እንደሆነ እራሱ አላውቅም። በጣም ደስ ብሎኛል። እኔ ባርኪ አለማዘኗ አለማልቀሷ ብቻ ለእኔ በቂ ነው። ከዚህ በላይ ደስታ ሊኖረኝ የማይችልም በፍጹም። እና ትንሽ ጊዜ ነው በደንብ አገግማለሁ። ሳገግም ደግሞ ማዘር ጋር እሄዳለሁ። ለማዘር ማሳውቃታለሁ ምናምን ካልደበራት ቪዲዮ ቅርጽላችኋለሁ ከእሷ ጋር ብቻ በጣም ነው የምወዳችሁ። ሀሳብ አስተያየታችሁ ምናምን ስትሰጡን ከርማችኋል። አመሰግናለሁ ለሁሉም ነገር። ልክ አለመሆኔን በጣም ስትነግሩኝ ነበር። በእርግጥ ልክ አለመሆኔን እኮ አውቀዋለሁ፣ ግን በቃ አንዳንድ ጊዜ ግራ ያጋባል ሁኔታው። በምን አይነት መንገድ እንደምትሄዱ ምናምን መንገዱ እኮ ነው ግራ የሚገባው። ቤት አይነት መንገድ የሚል እንዳለባችሁ ምናምን። ኤኒዌይስ ያ ሁሉ ነገር አልፎ አሁን በቃ ሰላም ነን። በቃ አካላዊ ጉዳት ደግሞ ቀስ እያለ የሚሽር ነገር ነው፣ የሚስተካከል ነገር ነው። ዋናው ነገር መንፈሳዊ ቆሸሽ መንፈሳዊ ታመም ነው። እና ግን ከዚህ በኋላ ከራቅሽ ሌላ አፕዴት አደርጋለሁ። እሺ ኧረ እባክህ ኧረ ቆየ እኔ እየራኩኝ ነው ለማጥፋት እሺ ትጃጃል ሁለተኛ ፕሮሚስ ካለሽ ከሌለውም ካለው ካለሽ አንቺ ለኔ ካለሽ አንቺ ቢከብደኝም ቢጠላ ያሰብኩትም ይቃና ግን ደግሞ አለሽ አንቺ ጎኔ ካለውም ከሌለውም ለምሮሻል። ፕሮሚስ መቼም እንደዚህ አላደርግም። አንዴም በህይወት ያስቤው የማላውቀው ነገር ነው። መቼም አላደርግም። ፕሮሚስ ሲጨንቅሽ ምንም ነገር ልታደርጊ እንደምትችይ በቃ ጊዜ ምን ታስታውሰኛል። በቃ እና በቃ ምንም ነገር ለተናገር ቀላል አይደለም ታውቂያለሽ። ቀላል ግን መብርታት ነው ያለበት። እሺ ወይስ በጣም እንወዳችኋለን ምናምን ብለሽ በቃ በጣም እንወዳችኋለን። ጃውኔ ላክፊ መሯሯጤስ እነሱም ይፈልጋሉ ስታቅፍ ማየት ይፈልግ